አሁን በህይወታችን ውስጥ እኛ ከዚህ መልካም ከሆነው አባት የተገኘን ከርሱ ቅርንጫፍ የሆንን ደግሞ ከሆነን በምን አይነት መንገድ ውስጥ ነው ያለፍን ያለን? እግዚአብሔርን እንድንረሳ የመጡብን ብዙ መዓቶች፣ ብዙ እሾሆች ህይወታችንን ከበውት ሊሆኑ ይችላሉ። ሊጥሉን ያንሰራሩ ብዙ ነገሮች ሊኖሩ ይችላሉ። እነዚህ ግን ውስጥ የምንቆይ ከሆነ የማናድግ ችግኞች ሆነን እናልፋለን። አንተ መልካም ዛፍ ሆነ ካደግ በእነዚህ መካከሎች ውስጥ ካለፍክ ለአካባቢህ ጥላ ትሆናለህ። የኃጢአት ፀሐይ ቢወጡ ያንን ዘመን ያንን ቦታ እንዳያቃጥሉ ታደርጋለህ፣ ታስጠልላለህ። መልካም ፍሬን ስትሰጥ ስጦታን ታቀርባለህ። በአንተ የሚሰሩ መልካም ነገሮች ይደረጋሉ። መሬቱን ቆንጥጠ እንዳያስከው በእምነት በሐሳብ በመልካም ነገር ዙሪያህና አካባቢ ቤተሰብ ሁሉ እንዲጠበቅ ምክንያት ትሆናለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነው አምላካችን ልዑል እግዚአብሔር የተመሰገነ የተከበረ የገነነ ይሁን። እንደ እግዚአብሔር መልካም ፍቃድ ዛሬ ደግሞ እንድንነጋገርበት ያሰብኩት ከእናንተም በመጣው ጥያቄ ደግሞ እንድንመልሰው እንድንወያይበት ያሰብኩት ርዕስ መልካም የሆነ ፍሬ ወይም ደግሞ መልካም ፍሬን ስለማፍራት ነው። አምላከ ቅዱሳን እንዲያስተምረን እንዲመክረን የእርሱ መልካም ፍቃድ ይሆንልን። አሁን ልናየው ያሰብነው መልካም ፍሬ የሚለውን ነገር ስናስብ ለአንድ ሰው የህይወት ቋጠሮን የሚፈታበት የህይወቱን ደግሞ ድጋፍ የሚያስተካክልበት ማንነቱን የሚገነባበት ታላቅ ርዕስ ነው። ታላቅ ሐሳብ ነው። ታላቅ ደግሞ የህይወት ስንቅ ነው። ይህንን ስንል ስለ መንፈሳዊ ፍሬ ወይም ደግሞ መልካም የሆኑ ፍሬዎች ተብለው የሚተርፉ ትርፎችን እንድናተርፍ የሚያደርገንን መንገድ እንዴት ነው የምንሄደው የሚለውን የሚያስተምረን የሚያስቃኘን ቪዲዮ ይሆናል። አሁንም ደግሞ በርትተን እንድንመለከት ለሌሎችም ሼር እንድናደርግ እንዲሁ ደግሞ እኛም ሰብስክራይብ በማድረግ ቤተሰብ ሆኖ በመቆየት እንዲሁም ቪዲዮውን ተመልክተን ከወደድነው ላይክ በማድረግ አገልግሎቱን እንድንደግፍ በእግዚአብሔር ስም እናሳስባለን። እንግዲህ መንፈሳዊ ፍሬን ስናስብ መንፈሳዊ ፍሬን ለማፍራት እንዲሁ በዓለም እንቅስቃሴዎች ያሉትን ፍሬዎች ለማፍራት ለማሰብ መልካም ፍሬዎችን የምናፈራበት ማንነት ያስፈልገናል። ለዚህ ትልቅ መነሻ እንዲሆነን ወይም ደግሞ ትልቅ ድጋፍ እንዲሆነን በዚህ በዮሐንስ ወንጌል ምዕራፍ 15 ላይ ያለውን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍሬን የሚያፈራ ወይም ደግሞ ዛፍ ተብሎ ሊጠራ የሚፈልግ መልካም ቅርንጫፍ የሆነ ነገር ሊነሳበት ሊጣበቅበት የሚችለው ታላቅ ግንድ የቱ እንደሆነ የሚያስረዳበት የወንጌል ክፍል ነው። በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውንም ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል ይደርቃል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሉማቸዋል። በእኔ ብትኖሩ ቃሎቼንም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል በዚህ በዮሐንስ ወንጌል ምዕራፍ 15 ላይ ከቁጥር 1 ላይ እናገኛለን። እንግዲህ አነ ውእቱ ሐረገ ወይን ዘጽድቅ ብሎ የጀመረው እውነተኛው የወይን ግንድ እኔ ነኝ ብሎ የጀመረው ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙዎች ቅርንጫፍ ሊሆኑበት የሚችሉት ብዙዎች ደግሞ ሊቀጠሉበት የሚችሉት ዋናው መሰረት እንደሆነ የተናገረበትን ትልቅ ጥበብ እናስባለን። አንድ ሰው ቢንገዳገድ ሊደገፈው የሚፈልገው የጸናውን ነው፣ ወይም ደግሞ ደግፎ ሊያቆመው የሚፈልገውን ነገር ነው። ንፋስ ሊጎትተው ቢመጣ የበረታውን ይዞ ሊቆም ይሞክራል። ስለዚህ በዚህ በዓለም ጉዞ ውስጥ በዓለም ሐሳብ ውስጥ ደግሞ ስንመላለስ የዓለም ንፋስ ሲነፍስብን የዓለም ጎርፍ ደግሞ ሲመጣብን የጸናውን ይዘን ባለንበት
ልንቆም ላለመጥፋት እንበረታለን። ለዚህም ደግሞ መበርቻችን ትልቁ ጥበብ ደግሞ ኢየሱስ ክርስቶስ መሆኑን ወንጌል ደጋግሞ ያስቀምጥልናል። ስለዚህም ደግሞ እውነተኛው የወይን ግንድ እኔ ነኝ የሚለው ይህ ቃል እጅግ በጣም ልብን የሚያረሰርስ እጅግም ደግሞ የሚያጠነክር ቃል ሆኖ እናገኘዋለን። አሁን ብዙዎቻችን መልካም ፍሬ ማፍራት የተሳነን መልካም ፍሬ እንዳይኖረን ያደረገን ትልቁ ነገር የተደገፍነው ድጋፍ የትኛውን ነው? ለምንስ ነው ቅርንጫፍ እንደሆነን እያሰብን ያለነው? ለምንስ ነው ራሳችንን ቅርንጫፍ አድርገን እያየን ያለነው የሚለውን መመለስ ያስፈልጋል። በዚህ በወንጌል ክፍል ላይ እውነተኛ የወይን ግንድ እኔ ነኝ አለ። ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። እኔ አለ የወይን ግንድ ነኝ አለ። እንዲሁ ደግሞ አባቴ ገበሬው ነው። ፍሬ ደግሞ የማያፈራውን ቅርንጫፍ ደግሞ እንደዚሁ ያስወግደዋል አለ። ፍሬ የማይፈራ የሆነ እንግዲህ እናስበው ከክርስቶስ ጋር ቅርንጫፍ የሆነ ግን ፍሬ ማፍራት ያቃተው አሁን ብዙዎቻችን ያለንበት ብዙዎቻችን የምንገኝበት ማንነት ይሄ ነው። ኢየሱስ ክርስቶስ በቤታችን አለ። ኢየሱስ ክርስቶስ በውስጣችን አለ። እግዚአብሔር በሐሳባችን ውስጥ አለ፣ በመንገዳችን ውስጥ አለ። ግን ደግሞ ፍሬ እንደሌለን እናስባለን። ፍሬ ማፍራት መልካም ነገርን መያዝ ከብዶን እንገኛለን። ለምን ከተባለ ያልተመለከትነው ነገር አለ። ጊዜ የተሰጠንን ጊዜ መጠቀም ያቃተን ነገር አለ። ይሄ መልካም የሆነው አባቱ ሊቆርጥ የሚያስብበት ፍሬ አላፈራም የተባለበት ዘመን መጥቶ የሚቆረጥበት ወደ እሳት የሚወረወርበት ጊዜ ሳይመጣ ይሄ ያልበረታው ግን ደግሞ ሊበረታ የሚችለው ይሄ የጎሰቆለው ግን ደግሞ በርትቶ ሊቆም የሚችለው ያ ደግሞ ቅርንጫፍ እንደሆነን የዘነጋን ብዙዎች ነን። ስለዚህ ዋናው ግንድ ዋናው ሐረገ ወይን ዋናው የወይን ግንድ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ከተነገረን እኛ ቅርንጫፎቹ ከሆነ እጅግ በጣም የለመለመ ፍሬን ማፍራት አለብን። እጅግ በጣም መልካም የሆነ ነገርን ማሰብ አለብን። ለምን? ግንዱ ክርስቶስ ከሆነ ከክርስቶስ ላይ የሚቀጠለው ቅርንጫፍ ከክርስቶስ ላይ የሚገኘው ቅርንጫፍ ምን ያህል ደግሞ የተለየ ይሆን? ይሄ ለአእምሮአችንም እጅግ በጣም የረቀቀ ምስጢር ነው። ዛሬ በደንብ የምንመለከተው እንደ መፍትሄ አድርገን የምናስቀምጠው እንዴትስ ደግሞ መልካም ፍሬ ላፍራ ለሚለው 5 ህይወታችንን ሊቀየርልን የሚችል እንዲሁ ደግሞ ቤተክርስቲያን በሰፊ የምትሰብከውን ዘዴዎች የምንመለከት ይሆናል። ነገር ግን ከዛ በፊት መልካም ፍሬን አምልተንና አስፍተን መመልከት ስላለብን ነው በዚህ የወንጌል ክፍል አገባባችንን ያደረግነው። ስለዚህ መልካሙ ግንድ ክርስቶስ ከሆነ ከክርስቶስ ላይ የተቀጠልን ከክርስቶስ ላይ የተገኘን ቅርንጫፎች ስንሆን ከዛ ግንድ የተወለድን ቅርንጫፎች ስንሆን ፍሬ ይጠበቅብናል፣ ማፍራት ይጠበቅብናል። ግን ደግሞ እኔ አላፈራም፣ እኔ ደግሞ እድለቢስ ነኝ፣ እኔ ደግሞ ማፍራት የማልችል ነን እያልን ራሳችንን እየወቀጠን እየገፋን የሄድንባቸው ዘመናቶች ካሉ ደግሞ ነገ ተሰብስቦ እንዲቆረጥ ልንሆን ወደምንችለው መደብ እየከተቱን ወጥቶ ወደሚወረወረው ቅርንጫፍ እየከተቱን እንደሆነ ልናስብ ይገባል። ይህንን የወንጌል ክፍል መተርጉማን በብዙ መልኩ አምልተውና አስፍተው ይናገሩታል። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረባት የሰበከባት ያቺ ዘመን ያቺ የ3 ዓመቷ ጊዜ የነበረችው እርሱ የተናገረውን ቃል ፈጽሞ መስዋዕት ሆኖ በመስቀል ላይ የቆየባትን ዘመንም ይመስላል። ለአንዲት ሐረግ ወይም ደግሞ ለአንዲት የወይን ጠጅ ዛፏ ወይም ደግሞ ሐረጓ ሊያመቻቹላት መደብን ዳስን እንደሚጥሉላት እነዚህን 3 ዓመታትን ደግሞ እንደሚያስተካክሉላት ሁሉ ልክ እንደዚሁ ደግሞ የሰበከውን የተናገረውን ሆኖ በመስዋዕትነት ያለፈበት የመሰከረውን ነገር ደግሞ በህይወት የፈጸመበትም ጊዜ የሆነበትን የሚያሳይ ነው እያሉ መተርጉማን ይናገራሉ። በዚህ ውስጥ ራሳችሁንም ተመልከቱት። በዚህ ውስጥ ራሳችንን የምንመልከተው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተማረ፣ መከረ፣ ደግሞ እነዚህን ሁሉ ጠቅልሎ የሚፈጽመውን ትላንት በግዞት ውስጥ የነበሩትን ከግዞት የሚያወጣ ትላንትና በመያዝ ውስጥ የነበሩትን ከተያዙበት ሊያስለቅቅ የሚችለውን ነገር ሊያደርግ ራሱን መስዋዕት አድርጎ ያስቀመጠበትን ነገር ሁሉ አደረገ። በዚህን ጊዜ ለዚህች ደግሞ ወይን ሐረጓ የሚያርፍበትን ልዩ መደብ ልዩ ደግሞ ዳስ ሲጣልላት ሲንከባከቧት እንደሚቆዩትም ደግሞ እንዲሁ ሆነ። ስለዚህ ሐረገ ወይን ተብሎ ደግሞ ክርስቶስ የመነገሩ ምክንያት አንዱም እርሱ ነው። ሐረገ ወይን አንድም ደግሞ የተቀጣጠለች የረዘመች ረዝማ የምትሄድ
እርስ በርሷ ተቀጣጥላ የምትሄድ ናት። ክርስቶስን በራሱ ቀጥሎ አርዝሞ የሚዘን መልካም ልጆቹ እንደሆንን ከፍሬዋም ደግሞ መልካም የጣፈጠ ነገር እንደሚገኝባት ከዚህም ደግሞ ዛፍ የሚገኘው ከዚህም ቅርንጫፍ የሚገኘው ፍሬ ደግሞ ጥዑም የሆነ ነው። ስለዚህ ክርስቶስ ራሱን ሐረገ ወይን እያለ የተናገረበት አንድም ደግሞ አባቴ ገበሬው ነው ብሎ መናገሩ በኩርነቱንም የተናገረበት ያጠነከረበት የእርሱም ጥበቃ ደግሞ ከሁሉም ሰው ጋር እንደሚሆን የእግዚአብሔር ጥበቃ ከሁሉም ጋር እንደሚስተካከል ከሁሉም ጋር ደግሞ በአንድነት እንደሚሆን ሁሉም ሰው ህይወቱን ባስተካከለ ቁጥር እርሱም እግዚአብሔር ደግሞ ጥበቃውን ደግሞ ያስተካከለ የሚሄድ መልካም አባት እንደሆነ በመጥፋት ውስጥም ቢሆን ግን ደግሞ ጥበቃው የሚቀጥል አባት እንደሆነ እንዲሁ ይህንን ሁሉ ያተተበት ስለሆነ ነው ሐረገ ወይን ብሎ የጠራበት ብለው አንድም ተርጉማን ይናገራሉ ይጠቅሳሉ። ምክንያቱም የሰው ልጅ ከክርስቶስ ቅርንጫፍ ነው ሲባል ህይወት ያለው ፍሬ የሚጠበቅበት ስለሆነ ማለት ነው። ስለዚህ ይህ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ዘመናት እንግዲህ የ3 ዓመት 3 ወር ወይ ደግሞ ያንን ዓመት ያንን ጊዜ በስብከት የቆየበት ለመስዋዕትነት የተላለፈበትንም ጊዜ የሚመሰክር ቦታ ነው። ይህንንም የሚናገር ነገር ነው ብለው ይናገራሉ። አሁን በህይወታችን ውስጥ እኛ ከዚህ መልካም ከሆነው አባት የተገኘን ከርሱ ቅርንጫፍ የሆንን ደግሞ ከሆነን በምን አይነት መንገድ ውስጥ ነው ያለፍን ያለን? በዚህ ዘመናት ውስጥ ሰበከ፣ ከስብከቱ ደግሞ ያለፈ ህማም ደግሞ አስተናገደ። ከስብከቱ ጊዜ በላይ መገፋት ከነበረው መገፋት የበለጠ መገረፍን ደግሞ አስተናገደ። በስብከቱ ጊዜ የነበረውን መገፋት መሰደብ ደግሞ የበለጠውን መተፋት፣ መመታት፣ መቁሰል ደግሞ አስተናገደ። በመስቀል ላይ ከፍ ብሎ ደግሞ ተሰቀለ። ይህንን የመሰለ ጽናት ያለበት ግንድ ላይ የተለጠፍነን፣ ይህንን የመሰለ ጽናት የተገኘበት ሐረግ ላይ የተቀጠለነን። ታዲያኛ ህይወታችን ያንን ይመስላል። ይሄ ሁላችንም ልንመልሰው የሚገባው በጣም ትልቁ የህይወት ጥቅስ ነው። ይሄ በጣም ለኛ ማንነት ጥንካሬ ሊያበረታን ከሚችሉ ነገሮች በላይ የሚያበረታን ይሄንን ብዙዎቻችን የሚያበረታን ሞቲቬት የሚያደርገን ኢንስፓየር የሚያደርገን ብዙ ነገሮችን እንፈልጋለን። የዮሐንስ ወንጌል ምዕራፍ 15ን እኮ አንድ ሰው ገልጾ ሲያነበው ራሱን በዛ ቦታ ላይ ለካ እንደዚህ ጠንካራ ነኝ እንዴ ብሎ እንዲያስብ ያደርገዋል። ምክንያቱም ኢየሱስ ክርስቶስ እውነተኛው የወይን ሐረግ እውነተኛው የወይን ግንድ እኔ ነኝ አለ። ገበሬውም ደግሞ አባቴ ነው፣ በላይም ደግሞ ያሉ ቅርንጫፎች ደግሞ ብሎ ቀጠለ። ፍሬ የሚያፈሩ ደግሞ በላዩ ላይም ደግሞ ያሉ ቅርንጫፎች አሉ ብሎ ደግሞ ተናገረ። ስለዚህ አንተ ህይወትን እዛ ቦታ ላይ ተከተዋለህ፣ አንተ ህይወትን እዛ ቦታ ላይ ታሳርፈዋለህ። እርሱ ግንድ ነኝ ካለ አባቱ ደግሞ ገበሬው ከሆነ መልካም የተባሉ ቅርንጫፎች ፍሬ ማፍራት የሚችሉ ከሆነ አንተኮ ቅርንጫፉ ነህ። አንተኮ ከክርስቶስ ግንድነት ላይ የተነሳ ከክርስቶስ ግንድነት ላይ የተጣበቅ ቅርንጫፍ ነህ። ከዚህ በላይ ያለ ጥንካሬ ምን ሊያበረታ ምልስ ደግሞ ሊያነቃቃ ይችላል? ይሄ በጣም ሁላችንም የሳትነው ነገር ነው። ስለዚህ በህይወታችን ስብራት፣ ድክመት፣ አለመቻል ሲሰማን አንድ ነገርን ማሰብ አለብን። ወንጌላችንን እናውጣ፣ መጽሐፍ ቅዱሳችንን እናውጣ። በዮሐንስ ወንጌል ምዕራፍ 15 ላይ ከቁጥር 1 ጀምሮ ስናነብ ጥንካሬ ያለውን ነገር እናነባለን። እውነተኛው የወይን ግንድ እኔ ነኝ አለ። ገበሬውም አባቴ ነው፣ በላዩም ደግሞ ያሉ ቅርንጫፎች ፍሬን ያፈራሉ፣ የማያፈራም ቢኖር ደግሞ ይቆረጣሉ የሚለውን ልዩ ቃል እናገኛለን። ስለዚህ እኔ መልካም ከሆነው ግንድ ከክርስቶስ የተገኘው ነኝ፣ ጠንካራ ነኝ። ሞቲቬት ከሚያደርገኝ ኢንስፓየር ከሚያደርገኝ ነገሮች በላይ የጠነከርኩ ነኝ። ምክንያቱም መልካም ከሆነው ሊነቃነቅ ከማይችለው ምንም ሊጥለው ከማይችለው መልካሙ ግንድ ክርስቶስ ላይ ተጣበቅኩኝ ነኝ። የእግዚአብሔር ጥበቃ የማይለየኝ መልካም የሆነው ገበሬ ደግሞ ያሰናዳው ዛፍ ቅርንጫፍ ነኝ። ስለዚህ ልጠፋ የምችል አይደለሁም። ግን ደግሞ በዚህ ሐሳብ ውስጥ ካለው በተስፋ መቁረጥ ውስጥ ካለው ራሴን አጠፋለሁ አልችልም እያልኩ የምቀጥል ከሆነ ተሰብስበው ወደ እሳት ወደሚማገዱት ቅርንጫፎች እየሆንኩ ነው። አረሙ በሚታረምበት ሰዓት፣ የደረቀው በሚቆረጥበት ሰዓት ተቆርጬ ልጣል እችላለሁ ብለን ልናስብ ይገባል። ለምን? ማንነታችንን እዛ ላይ መስራት ስለምንችል ማለት ነው። ስለዚህ መልካም ዛፍ ላይ ተጣበቅን ከሆነ ፍሬያችንም ያማረ ነው የሚሆነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 17 ላይ እንዲህ ይላል፣ መልካም ዛፍ ሁሉ መልካም ፍሬን ያደርጋል፣ ክፉም ዛፍ ክፉ ፍሬን ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬን ማፍራት አይቻለው። መልካም ዛፍ ላይ ተጣበቀን ስለሆነ መልካም ፍሬን ማፍራት የሚጠበቅ ነገር፣ ክፉ የሆነውን ነገር ግን ማፍራት የሚጠበቅ ነገር አይደለም።
ሌላውን እንዳናበላሽ ልንቆረጥ ግድ እንዲሆንብን እናደርጋለን ማለት ነው። ስለዚህ ከመልካም ዛፍ የተገኛችሁ ናችሁ፣ መልካም የሆነ ፍሬ ከእናንተ ይጠበቃል። አሁን ቀጥሎ የምንመለከታቸው 5 ትላልቅ ነገሮች ህይወታችንን ልናለማምደው የሚገባን ፍሬን የሚያፈራ ማንነት ልንገነባ የምንችልባቸው ነገሮችን ለማየት ትልቁ ነገር ልናውቅ የሚገባው ነገር የተጣበቅንበት ግንድ በራሱ ፍሬን ሊያፈራ የሚችል ነው። ምን አይነት ፍሬ ከተባለ ደግሞ መልካም ፍሬ። ምክንያቱም መልካም ዛፍ አለ። ይሄ የወንጌል ክፍል መልካም ዛፍ መልካም ፍሬን ሊያፈራ ይገባል። ክፉ ዛፍ መልካም ፍሬን ሊያፈራ አይችልም። መልካም ፍሬም ክፉን ዛፍን አያፈራም። መልካም የሆነ ነገር ሊያፈራ ይችላል። ስለዚህ እዚህ ዛፍ ላይ ያለ ቅርንጫፍ መልካም ፍሬን የሚጠብቅ ነው። ይህንን በጣም ማሰብ አለብን። ታዲያ ካላፈራንስ? ታዲያ ደግሞ እዛ ላይ ደግሞ መሆን ካልቻልስ? አልችልምም ደግሞ አላፈራም፣ እኔ መልካሙ ግንድ ላይ የተጣበቅኩ ቅርንጫፍ አይደለሁም ደግሞ ብሎ የሚያስብስ ምን ይሆናል ከተባለ ቀደምም እንዳለ ነው በወንጌል በተለያየ ክፍልም በተለያየ ቦታም እንደተመሰከረልን ልክ በዚህም በማቴዎስ ወንጌል ምዕራፍ 3 ላይ እንደተቀመጠው አሁንስ ምሳር በዛፎች ስር ተቀምጧል፣ እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። መቆረጥ፣ ወደ እሳትም መጣል ዕጣ ፋንታ ይሆናል። ለምን? መልካም ፍሬን አፍራ ሲባል አላፈራም። ለምን? መልካም ነገርን አድርግ ሲባል አላደረገም። ስለዚህ ሊቆረጥ ወደ እሳትም ሊጣል ይገባል። ለዚህ ነው የወንጌል ፍጻሜ ወይም ደግሞ የነገሮችን ሁሉ ትምህርት አስተምሮን ነገ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት መልካም የሆኑት በቀኙ ሌሎቹ ደግሞ በግራው እንደሚቆሙ፣ መልካም የሆኑት በጎች በቀኝ ደግሞ ፍየሎ የሆኑት ደግሞ በግራው እንደሚቆሙ፣ ኑ እናንተ አባቴ ብሩካን ተብለው ዓለም ስትዘጋጅ ጀምሮ የተዘጋጀላችሁን መንግስተ ሰማያት እንካችሁ ተብለው የሚወርሱት እንዳሉ ደግሞ አላውቃችሁም የሚባሉ ለሰይጣንና ለመላእክተኞቹ በተዘጋጁ ደግሞ እሳት ውስጥ የሚጣሉ ብዙዎች እንዳሉ መጽሐፍ ይነግረናል። ስለዚህ ያኔ የሚጣሉ ቅርንጫፎች ይሆናሉ። ያኔ ለእሳት ደግሞ እራት የሚሆኑ ቅርንጫፎች ይሆናሉ። ምን የሆኑት? መልካም ፍሬን ማፍራት የማያውቁት ግን ደግሞ መልካም ዛፍ ላይ ያሉት እነዚህ ቅርንጫፎች። አሁን ይህንን ሁሉ ነገር ስንል የሰው ልጅ ስኬቱ ለምን ራቀው? ለምንድነው የሰው ልጅ ወደ ስኬቱ መጠጋት ያቃተው ብለው ደግሞ የሚጠይቁ ብዙዎች አሉ። እንዲቃጠል ከዚህኛው ከደረቀው ቅርንጫፍ እንዲደገፍ ያደረገው ነገር ምንድነው እያሉ ብዙዎች በተደጋጋሚ የሚጠይቁት ለራሳቸው ማንነት ውስጥ ደግሞ ከተው ምን ሆኜ ነው የሚሉበት ነገር አለ። ቅዱስ ጳውሎስ በዚህ በገላትያን መልእክቱ ምዕራፍ 6 ላይ በግልጽ ሁኔታ ይህንን ነገር አስቀምጦልናል። የሰነፍንበት የደከምንበት ምክንያት ምንድነው ከተባለ በገዛው ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል ብሎ ቅዱስ ጳውሎስ ተናግሯል። ስለዚህ በገዛ ስጋችን እየዘራ ነው ያለ ነው። በገዛ ስጋችን እናስተካክለዋለን ብለን የምናስበው ነገር አለ። በዛ ውስጥ እየሄድን ስለሆነ የሚበሰብስ የሚወድቅ ጥንካሬ የሌለውን ነገር እያበጀን ያለ ነው። ግን ደግሞ በመንፈስ በህይወት እግዚአብሔር ባለበት የሚዘራ ዘር ግን ደግሞ ብናውቅ ኖሮ መበስበስ የሚያውቀው መድከም የሚያውቀው ነገር ውስጥ አንገኝም። ስለዚህ ቅዱስ ጳውሎስ በስጋ የሚዘራ የሚበሰብሰው የሚጠፋውን ነገር እያደረገ ስለሆነ ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራ የዘላለም ሕይወትን ያጭዳል፣ የዘላለም ሕይወትን ያገኛል። ስለዚህ የምንዘራው ዘር እንዴት ነው? በስጋችሁ እየዘራችሁ ከሆነ ዓለም በምትሰጣችሁ መንገድ ውስጥ ጌታችሁ ሕይወታችሁን እየመሰረታችሁ ከሆነ ቆም ብላችሁ ልታስቡ ይገባል። በዛ ውስጥ እየተጓዘን ከሆነ ቆም ብለን ልናይ ይገባል። ምክንያቱም በገዛ ስጋችን የሚበሰብሰውን ነገር እያዘን የምንሄድ ከሆነ በበሰበሰው ነገር ውስጥ የምንቀር እንሆናለን። ስለዚህ ክርስቲያን አስተዋይ መሆን አለበት። ስለዚህ ክርስቲያን የሚያስብ መሆን አለበትና የታለ የምናስበው የታለ የምንጠነክረው የሚለውን ልናይ ይገባል። ያንን የሚያሰው ነገውን መስራት ነገውን ደግሞ ማወቅ ይችላል። ስለዚህ በገዛ ስጋችሁ እየዘራችሁ ነው? በመንፈስ እየዘራችሁ ነው? በገዛ አስተሳሰባችሁ ውስጥ እየተራመዳችሁ ነው ወይስ በእቅዳችሁ ውስጥ እግዚአብሔር አለ? በገዛ ነገራችሁ እየሄዳችሁ ነው ወይስ በማንነታችሁ ውስጥ መንፈስ ቅዱሳዊ ሐሳብ መንፈስ ቅዱሳዊ መንገድ አለ? ያ ለሁላችንም ትልቅ ጥያቄ የሆነ ነው። አሁን ይሄንን እንዲህ ካልን ፍሬያችንን ደግሞ ተመልክተው ሊያውቁን እንደሚችሉ መጽሐፍ እንደሚነግረን መልካም የሆነውን ፍሬ እንዴት እናፍራ፣ መልካም የሆነውን ፍሬ እንዴት እንያዝ ወደሚለው 5 ነጥቦች እንግባ።
እነዚህን አምስቱን ነጥቦች ስንመለከት ምናልባት ራሳችንን የምንፈትሽበት ያጎደልነው ነገር እሴቱ ጋር ነው። ከነዚህ ነጥቦች ውስጥ ደግሞ የተሆነውስ ምንድነው የሚለውን ማየትም ስለምንችል እዛ ላይ ሁላችንም ራሳችንን እንፈትሻለን፣ ራሳችንን እንመለከታለን። አምስቱ ፍሬዎች ምንድናቸው? አምስቱ ነጥቦች ምንድናቸው? ትልቁን መልካም ፍሬ እንድንይዝ የሚያደርጉት የሚለውን ለመመልከት እንጣር። እንግዲህ ይህንን ለመመልከት እንዲቀለን የተነሳንበትንም ሐሳብ ውስጥ በብዛት እየጠራ ነው ያለነው ዛፍን ምሳሌ አድርገን እንሂድ። ወይም ደግሞ የኛን ህይወት፣ የኛን ኑሮ፣ የኛን ማንነት ከትንሿ ዘር ጀምሮ በችግኝ ብሎም ደግሞ ከፍ ወዳለው በዛፍ አድርገን መስለን ለመመልከት እንሞክር። በዚህ በማቴዎስ ወንጌል ምዕራፍ 13 ላይ ያለ ቃል የመጀመሪያውን ነገር ይዘልናል። ምንድነው ደግሞ የመጀመሪያው ነገር ካልን አንድ ሰው የመጀመሪያ አድርጎ ሊያስበው የሚገባው አንዲት ዛፍ እንድትተከል ወይም አንዲት ዘር እንድትዘራ መልካም የሆነ የተስተካከለ መሬት ያስፈልገዋል። ልክ እንደዚሁም የሰው ልጅ ይህንን ይመስላል። ያለንበት መሬት ማንነታችንን የሚገመግም ነው። ያለንበት መሬት ፍሬ እንደምናፈራ የሚናገር ነው። እንዴት የሚለውን ስንመለከት የመጀመሪያው ነገር እናገኛለን። ስለዚህ በመጀመሪያ ፍሬውን እንዴት ላፍራ፣ እንዴትስ ደግሞ መልካም የሆነ ግብአት ላገኝ የሚል ሰው የተተከለበትን መሬት መመልከት አለበት። አሁን የተተከልክበት መሬት የት ነው? ክለብ ውስጥ ነህ? የጨፈርክ ነው? የጠጣህ ነው? በኃጢአት መንገድ ውስጥ እየተዋስክ ነው? እየሰረክ ነው? እየጠፋህ ነው? መልካም ወዳልሆኑት መንገዶች ሁሉ እየሄድክ ነው? በእነዚህ አይነት መሬቶች ላይ ተተክለህ ካለህ ጥፋትን እያስተናገድክ ነው። ህይወትህ መልካም ፍሬ እንዳይኖረው እያደረግክ ነው። ስለዚህ ከዚህ መልካም ካልሆነው መሬት ተነቅለህ መልካም ወደ ሆነው መሬት መተከል መቻል አለብህ። ያኔ ብዙ ፍሬዎችን የምታፈራ፣ ብዙ ደግሞ ምርቶችን የምትሰበስብ ጠንካራ ሰው ትሆናለህ። ስለዚህ የመጀመሪያው ነገር የተዘራህበት መሬት የት ነው? በማቴዎስ ወንጌል ምዕራፍ 13 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብዙዎች እንደሚኖሩት እንደ ህይወታቸው እንደሚገባቸው ያደረገ እንደሚያስረዳቸው ሁሉ በዚህ ቦታ ላይ አንዲት ዘር የሚዘራ ገበሬን መስሎ ወይም አንድን ዘር እንደሚዘራ ሰው መስሎ ያስተማራቸው ትልቅ ነገር ነበር። ትልቅ መሬትነትን አስተምሯቸው ነበር። በዚህ ትምህርቱ ላይ 4 መሬቶች ተጠቅሰዋል። 4 መሬቶች ተጠቅሰዋል። አሁን አንተ የተተከልክበት መሬት ህይወትህን ይወስነዋል ስንል እነዚህን መሬቶች ውስጥ የትኞቹ ጋር እንዳለህ እወቀው። የመጀመሪያው ዘሩን የሚዘራው ሰው ሲወጣ ዘሩ የወደቀው በመንገድ ዳር ነበር። በዚህ በመንገድ ዳር የወደቀው ዘር አላፈራም፣ ለማደግም ጊዜ አላገኘም። አዋፋትም ወሰዱት፣ ነፋሳትም ጠረጉት፣ እግረኞችም እየመቱት ሄዱ። ስለዚህ የሚበቅልበትንም ጊዜ እንኳን አላገኘም፣ የሚበቅልበትንም ነገር እንኳን አላወቀም። ስለዚህ አንተም ህይወት ውስጥ ያለው ነገር እንዴት ነው? ምን እንደምትሆን አታውቀውም። እየሄድክበት ያለው መንገድ ምን እንደሆነ አታስብም። ነገህን ዛሬ ተመርኩዘህ ብርታት ባለው መልኩ አትገነባም። በቃ እንደነፈሰው የምትኖር እንደ ዥዋዥዌ የሆነ ህይወት የሆነ መንገድ ውስጥ ነው ያለው። አንድ ዥዋዥዌ የሚጫወት ሰው ከፊትም ሲሄድ የፊት ለፊቱ ገፍቶት ወደ ኋላ ይሄዳል፣ ሲመለስ ሲሄድ እናየዋለን። ሲቆም እንኳን እንደዛው እየተወዛወዘ ረጅም ሰዓት ፈጅቶ ነው ቀጥ ብሎ እንኳን ሊቆም የሚችለው። ቀጥ ብሎም ሊቆምም ላይችል ይችላል፣ ምክንያቱም ነፋስ ስላለ ይንቀሳቀሳል። አንተስ ደግሞ እንዲህ ውስጥ ነው ያለው። የመጣውም የሄደውም የሚመራህ ነህ፣ የመጣውም የሚሄደውም የሚስብህ ነህ። በነፋስስ የምትወሰድ ነህ። እንዴት ያለ የእግዚአብሔር ቃል ሲሰበክልህ፣ የእግዚአብሔር ቃል ሲነገርህ ልክ እንደዚሁ በደቂቃዎች ውስጥ ከሰባኪው አፍ ከመምህሩ አንደበት እንደወጣ አንተ ውስጥ ሳይሰርጽ አንተ ውስጥ ሳይዘራ ቃሉን ትበትነዋለህ። ህይወት አይለወጥም። የትኛው ነህ? በመንገድ ዳር እንደወደቀው ነህ? ይሄ የብዙዎቻችን ችግር ነው። ብዙዎቻችን መንገድ ዳር እንደወደቀው ዘር እንደወደቀበት ያቺ መንገድ ዳር ነን። ልባችን እንደ መንገድ ዳሩ ነው። ቃሉን አይቀበልም፣ የሚነፍሰው ሁሉ ይወስደዋል። ደግሞ በሃይማኖት እንጸናለን ብለን ስናስብ የመጣው እንግዳ ትምህርት ሁሉ እየጠረገ ይወስደናል። ስለዚህ ልብ በመንገድ ዳር እንዳለው ነው። ይሄ መጀመሪያውና ትልቁ ነገር። አዋፋቱ ይመጣሉ ይወስዱታል። ርኩሳን መናፍስቱ ይመጣሉ ያስቱሃል። አዋፋቱ ይመጣሉ ይወስዱታል። እናውቃለን የሚሉ እንሰብካለን የሚሉ ይመጣሉ ከሃይማኖት መንገድ ያስወጣዋል። አንተ ያለህበት መንገድ የትኛው ላይ ነው?
ያወክ ይመስልሃል ግን አላወቅም። ያስክ ይመስልሃል ግን አልያዝክም። ምን አለ ተብለህ ቁጭ አርገው ቢመረምሩ ምንም አይገኝብህም። ምክንያቱም ስትነፍስ ዘመንህን ጨርሰሃል። ይሄ ለአንድ ክርስቲያን ትልቅ ጥያቄ ሆኖ የሚቀመጥ ነው። ሁለተኛው ነገር ጭንጫ ላይ ወድቆ ነበር። በዚህ ላይ የወደቀው የሚያድግ መስሎ ነበር። በዚህ ላይ የወደቀው ዘሩማ ወደ ችግኝነት ሊቀየር ነው ተብሎለት ነበር። ግን ጭንጫ ነው፣ ስሩን ማርዘም አይችልም። ስለዚህ መድረቅ አማራጭ ይሆናል። ተምረህ ነበረ፣ ያወክ መስለህ ነበረ፣ የተለወጥክ መስለህ ነበረ። አወክ ሲሉህ ግን እየደረክ መጣሃል። አወክ ሲሉህ ግን እየወደክ መጣሃል። ምክንያቱም ስርህን ማርዘም አልቻልክም። ዕውቀትህን ገድበው የዓለምን የመጨረሻ ዕውቀት እንዳያስክ ተረድተህ የተቀመጥክ ሆነሃል። እዚህ ላይ ካለ መልካም ፍሬ ልታፈራ አትችልም። ሳታፈራ ትደርቃለህ። የተማርከውን ሳትጠቀምበት ትወድቃለህ። ለምን? ጭንጫ ላይ እንደሆነው ዕውቀት ሆነሃል። የሚዘራው የእግዚአብሔር ቃል በልብ ውስጥ እንደዛ ሆኗል። ለጊዜው በጣም ሞቲቬትድ ነህ። ለጊዜው በጣም ጸሎት ማድረግ ፈልገሃል። ለጊዜው በጣም ቤተክርስቲያን መመላለስ ፈልገሃል። ለጊዜው በጣም አስቀዳሽ መሆን ፈልገሃል። ግን ከደቂቃዎች፣ ከጊዜዎች፣ ከቀናቶች በኋላ ስትጠወልግ ስትደርቅ ትታያለህ። ለምን? ልብ ጭንጫ ሆኗል። ስሩ እንዲረዝም አልፈቀድክለትም። ያደገ መስሎሃል ግን አላደገም። አንተም እንዳታድግ አድርጓል። ስለዚህ ጭንጫ ውስጥ እንደወደቀው ዘር ደግሞ የሆነ ህይወት ሊኖረን ይችላል። ስለዚህ መንገድ ዳር እንዳለው ነው ልብህ፣ ጭንጫ እንደሆነው ነው ልብህ። እስቲ ሁለቱን አስበው። ሶስተኛው የመሬት ደግሞ አይነት እሾህ ነው። ብዙዎቻችን ያለንበት፣ ብዙዎቻችን እየተቸገርንበት ያለነው ትልቁ ነገር ደግሞ እሾህ ነው። እሾህ የበዛበት መሬት ላይ ዘሩ ወደቀ። የሚያድግ መስሎ ነበር፣ ግን ደግሞ እሾህ አነቀው፣ እንዳያድግ አድርጎ ጣለው። አንተም እያደግክ ነው፣ እየተለወጥክ ነው፣ ገንዘብ እያያስክ ነው፣ ዕውቀት እያያስክ ነው፣ ወደ እግዚአብሔር እየቀረብክ ነው፣ ማንነት እየተስተካከለ ነው ተብለው እየተመሰከረልህ ባለበት ዘመን ውስጥ እሾህ ባለበት ቦታ ስለተገኘህ ግን እድገትህ ተገድቧል። ከእድገትህ እንዳታልፍ አድርገውሃል። እንዳታድግ ደግሞ ሰብስበው ያዙህም አሉ። እነዚህ ነገሮች አንተ ጋር አሉ። ልብህስ እሾህ የበዛበት ነው። እድገት እንዳይኖርህ፣ ዕውቀትህ እንዳይሰፋ፣ ነገርህ እንዳይስተካከል የሆነ ህይወት ውስጥ ነው ያለው። ጓደኞችህን ተመልክተሃል፣ ቤተሰቦችህን ተመልክተሃል፣ ወንድሞችህን፣ እህቶችህን፣ ነገሮችን ተመልክተሃል። ሊጎትቱ ሊጥሉ የሚችሉት መካከል ተቀምጠህ በእሾህ እንደተከበበው ችግኝ ሆነሃል። ያንን መመልከት ያስፈልጋል። ፍሬን የሚወድ ማፍራትን የሚፈልግ የከበበውን እሾህ የሆነበትን ነገሮች ሁሉ አሸንፎ መውጣት መቻል አለበት። ለዚህ ብዙ ጥቅሶችን፣ ብዙ ሐሳቦችን ከመጽሐፍ ቅዱስ ማንሳት እንችላለን። ለምሳሌ ጠቢቡ ሰለሞንን ማሰብ እንችላለን። በሸመገለ ሰዓት በሚስቶቹ የመጣበት መከራ፣ ወደ ሌላ አምልኮ የሚስብ መከራ፣ ለነርሱ ደግሞ የሚያመልኩበትን ነገር ወደ መፍቀድ ያደረሰው ነገር ሁሉ ለሱ ለህይወቱ እሾህ ሆኖበት ነበር። ጠቢብ ነን ተብለን ሊኖር ይችላል። በእውቀት ሄደን ሊሆን ይችላል። እግዚአብሔርን እንድንረሳ የመጡብን ብዙ መዓቶች፣ ብዙ እሾሆች ህይወታችንን ከበውት ሊሆኑ ይችላሉ። ሊጥሉን ያንሰራሩ ብዙ ነገሮች ሊኖሩ ይችላሉ። እነዚህ ግን ውስጥ የምንቆይ ከሆነ የማናድግ ችግኞች ሆነን እናልፋለን። ዘሩ እኮ ችግኝ ሆኖ ነበር፣ ግን ደግሞ እንዳያድግ ሆኖ ታንቆ በእሾህ ይያዛል። ጠቢቡ ሰለሞን ብቻ አይደለም፣ ሶምሶንን ማንሳት እንችላለን። እጅግ በጣም ልዩ የሆነውን ነገር በዚህ በመጽሐፈ መሳፍንት ላይ ያለው የሶምሶንን ስንመለከት እጅግ እኮ የበረታ ነገር ነበረው። ፊልም እስከሚመስል ድረስ የነበረ ልዩ ኃይል ከእግዚአብሔር ተሰጥቶት ነበር። ከእግዚአብሔር የተደረገለት ልዩ ነገር ነበር። የእግዚአብሔር መንፈስ በዶርአና በኤሽታኦል መካከል ወርዶ ዳን በሚባል ስፍራ ላይ እንግዲህ ልዩ የሆነውን መንፈስ ቅዱስን በላዩ ላይ አውርዶ ያነቃቃ የጀመረው ያ መንፈስ ቅዱስ አጠንቅሮት ነበር። ግን ደግሞ ጓደኛው ደሊላ መከራን አምጥታበት ነበር። እሾህ ሆናበት ነበር። አይኖቹ እንዲወጡ፣ ጸጉሮቹ እንዲቆረጡ፣ በእስር ቤት ደግሞ እየፈጨ እንዲኖር አድርጋው ነበር። ለምን? በእሾህ የተከበበ ሆኖ ስለነበር። ለዚህ ነው በዛው በመጽሐፈ መሳፍንት ምዕራፍ 16 ቅንን ስንመለከት እግዚአብሔር ከእርሱ እንደተለየ አላወቀም ነበር ይለናል። ጥንካሬ ሰጥቶት ነበር፣ ብርታትን አድርጎለት ነበር። ከዚህ ብርታቱ ግን የሚለይ ደግሞ ጓደኛ ከቦት ነበር።
ስለዚህ እንደሱ አይነት ማንነት ያላቸው ጓደኞች ካለን እሾህ ሆነውብናል፣ እንዳናድግ አንቀውናል፣ ፍሬ እንዳናፈራ አድርገውናል። ስለዚህ መልካም ፍሬን ማፍራት የሚፈልግ ሰው እሾህ ካለበት ቦታ ተነቅሎ ይሄዳል። አራተኛው የመሬት አይነት በጎ የሆነ መልካም የሆነ መሬት ነው። የዘሩበትን የሚቀበል መልካም አድርጎ የሚያሳድግ መልካም ከመሆኑ ደግሞ ብዛት በላዩ ላይ አረሞች ይመጣሉ፣ ግን ደግሞ አረሞቹን ያርሙለታል፣ አረሞቹን ያስተካክሉለታል። ስለዚህ ልዩ የሆነ ፍሬን የሚያፈራን ልዩ ተክል እንዲያድግበት ይሆናል። ስለዚህ ልብህ በየትኛው ነው? ልብህ እንደ መንገድ ዳር ነው፣ እንደ ጭንጫ ነው፣ እንደ እሾህ ነው፣ እንደ መልካሙ መሬት ነው? በማቴዎስ ወንጌል ላይ ያለውን ያንን የክርስቶስን ልዩ ምሳሌ በአንተ ህይወት ውስጥ ስትከተው ምን ይመስላል? መልካም መሬት የሆነ ልብ እስከሚኖርህ ልትሰራ ይገባል። አንተም ደግሞ መልካም የሆኑትን መሬቶች እንዲያስክ ደግሞ በዛፉን ቦታ ደግሞ ራስን ከተተው። ፍሬን የሚያፈራ እንድትሆን በየትኛው በኩል ላይ ነው እያደክ ያለው? ጭንጫ የሆኑ ቦታዎች ላይ ጊዜያዊ ዕውቀቶች፣ ጊዜያዊ ነገሮች ያሉበት ማደግ ያሉበት የሚመስሉበት ግን ደግሞ እድገት የሌለባቸው ቦታዎች ላይ ነህ? በመንገድ ዳር ሆነ በነፋሳት እንደሚወዛወዙ እንደ ቀኑ እየዋልክ ነው እየኖርክ ያለው? ደግሞ በእሾህ መካከል ሆነ እየታነክ ነው ያለው እንዳታድግ? ወይስ መልካም መሬት ላይ ተተክለ መልካም ዕውቀትን እያስክ ነው? ይሄ ለህይወት ልዩ መልስ ነው። እኔ የወይን ግንድ ነኝ አለ። እውነተኛው የወይን ግንድ እኔ ነኝ አለ። እንዲህ ያለው ኢየሱስ ክርስቶስ ከሆነ ደግሞም በላዩ ላይ ያሉ ቅርንጫፎች ያፈራሉ፣ የሚያፈሩትም ይቆርጣሉ ተብሎ ከተነገረላቸው አንድ ነገር ልታስብ ይገባል። ከባህር ዛፍ ላይ ቅጠሉን ቢያሸቱት ባህር ዛፍ ይላል። ደግሞ አንተ ክርስቶስ ላይ ቅርንጫፍ የሆንከው ደግሞ አንተ የክርስቶስ ቅርንጫፍ የመልካሙ ግንድ ቅርንጫፍ ከሆንክ ሽታህም፣ መዓዛህም፣ ሐሳብህም፣ ነገርህም፣ ህይወትህም ክርስቶስን የሚሸት ሊሆን ይገባል። ከዚህ ወጣ ሽታ፣ ከዚህ ወጣ አስተሳሰብ ካለው ከመልካሙ ግንድ የተጣበቅ ነገ ሊቆረጥ ወደ እሳት ሊማገድ ከተታሰበው ቅርንጫፍ መካከል እንደሆንክ ልታስብ ይገባል። ስለዚህ በርትተህ ጠንክረህ ሊያፈራ ወደሚችለው ቅርንጫፍ ልትሆን ይገባል። በዛ ላይ ባይሆኑ ኖሮ በግንድ ላይ የሌለ ቅርንጫፍ ሊያፈራ እንደማይችለው ሁሉ ልክ እንደዚሁ በመልካሙ ግንድ ላይ ያለ ሊያፈራ ግን ያልቻልክ ቅርንጫፍ እንደሆንክ እየሆንክ ስለሆነ ወደሚያፈራው ልትጠጋ ይገባል። ያ ያንተ መልካሙ ማንነት ነው። ስለዚህ የመጀመሪያው ነገር ፍሬ እንድታፈራ የምትፈልግ ከሆነ የተተከልክበትን መሬት አስብ። አንተ የተተከልከው ተክል ደግሞ በየት በኩል ነው ያለው? ልብህስ የትኛውን መሬት መስሏል የሚለውን አስብ። ሁለተኛውና ሌላኛው ትልቁ ነገር አንድ ችግኝ ከተተከለ በኋላ ዘሩ ከተዘራ በኋላ ደግሞ ሊያበረታው የሚችለው ወይም ደግሞ እንዲያድግ የሚያደርገው የሚሰጠው ምግብና ውሃ ነው። ውሃ ሊቀርብለት ይገባል፣ ምግብ ሊቀርብለት ይገባል። በዚህ በሉቃስ ወንጌል ምዕራፍ 13 ላይ ዙሪያዋን እስከኮተኮተላትና ፋንዲያም ደግሞ እስካፈስላት ድረስ በዚህ ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ያለዚያ ግን ትቆርጣታለህ ተብሎ እንደተነገረው ቃል ይሆናል። እንክብካቤ ይሰጠዋል፣ መልካም ነገር ይደረግለታል፣ ፍሬ ይጠበቃል። ይህ ሁሉ ተደርጎ ግን ፍሬው ደግሞ ካልሆነ ተቆርጦ ሊጣል ግድ ነው። ስለዚህ ልትንከባከበው ይገባል። ያኛውን የተተከልከው አንተ መልካም የሆንከው ቅርንጫፍ፣ መልካም የሆንከው ዛፍ፣ መልካም ደግሞ የሆንከው ችግኝ መልካም የሆነውን ነገር ልትመገብ ይገባል። ምን ልትመገብ ይገባል? ላንተ መልካም የሆነውን ኩትኳቶ፣ ላንተ መልካም የሆነውን ደግሞ ልክ አትክልቱ ፋንዲያ እንድታቀፈው ልትታቀፈው የሚገባው ነገርስ ምንድነው ደግሞ ከተባለ መልካሙን እንክብካቤ ምንድናቸው ከተባለ የመጀመሪያው መንፈሳዊ ምግቦችን መመገብ ጀምር። እውነት ነው፣ ጤናህን ቆጥረህ ጡንቻዎችን ተመልክተህ የምትመገባቸው ብዙ ምግቦች አሉ። ማንነትህን ልታስተካክል ግን የምትመገባቸው ምግቦች በጣም ትንሽ ናቸው። ብዙ ፕሮቲኖችን፣ ብዙ ቫይታሚኖችን፣ ብዙ ደግሞ ሊወሰዱ የሚችሉ ነገሮችን ለሰውነት ቅርጽ ብለህ ትወስዳለህ። ደግሞ በውስጥ ላለው ለአእምሮ ደግሞ ሊያስተውል ለሚችለው ደግሞ ለሚደገፈው መልካም ህሊናህ ደግሞ መስራት የተጨነቀው ጥቂት ነው። ስለዚህ ለሱም ልትጨነቅለት ይገባል። መንፈሳዊ ምግብ ልትመገበው ይገባል። በመንፈስ የምትዘራ እንድትሆን መንፈሳዊ ምግብን የተመገብክ ሊሆን ይገባል። ስለዚህ የመጀመሪያው ነገር መንፈሳዊ ምግብን መመገብ ትልቁ ነገር። እንዴት? ቅዱስ ቤተክርስቲያን በመሄድ የቅዱስ ቤተክርስቲያን የሚሰጡት እያንዳንዱ ነገሮች መንፈሳዊ ምግቦች ናቸው። ውስጥህን አለስልሰው ውስጥህን አብርተው ደግሞ ስጋህንም ሊያጠነክሩ የሚችሉ ነገሮች ናቸው። ስለዚህ እግዚአብሔርን ቤት የምትፈልግ መሆን። ሁለተኛው ቅዱሳት መጻሕፍቶችን የምታነብ
ለቅድስና መንገድ ለቅድስና ሐሳብ የተነቃቃ እንድትሆን የሚሞላህን ሙላት የምትሞላ ከሆነ እርሱም ደግሞ እጅግ በጣም ትልቅ የሆነ ነገር ነው። በህይወት ውስጥ የጸሎት የምጽዋት የስግደት ልምምድ ካለ እነዚህ ትልልቅ ነገሮች ናቸው። እነዚህ ትልልቅ የሆኑ ላንተ እድገት ምግብ የሚሆኑ ነገሮች ናቸው። መልካም ፍሬን እንድታፈራ ሊያደርጉ የሚችሉ ነገሮች ናቸው። ወደ ቅዱሳት ሚስጥራትም ደግሞ መቅረብ የምትችል መሆን ቅዱስ ቁርባኑን የምትቀበል መሆን በራሱ ሚስጥርን የሚገልጽ ነው። ቅዱስ ቁርባን በራሱ ዕውቀትን ጥበብን የሚሰጥ ነው፣ የሚገልጽ ነው፣ የሚያስተምር ነው፣ ብሩህ አድርጎ የሚያሳይ ነው። ስለዚህ ከዚህ ሚስጥራት እየቀረብክ ነው? ይህ የህይወት ትልቁ ጥያቄ ነው። ሰውነትህ እንደጠነከረ ማወቅ የምትፈልገው ውጭው ስለጠነከረ ብቻ አይደለም፣ ውስጡም ሊጠነክር ይገባል፣ ውስጡም ሊሰራ ይገባል። ስለዚህ ግን ብዙዎቻችን እስከዛሬ እየደከምንለት ያለነው ለውጫው ስጋችን ለሚታየው ሰውነት ቅርጻችን የማንሰራው የማንወስደው መልቲቫይታሚን የማንወስደው ፕሮቲን የማንወስደው ነገር የለም። ግን ለውስጡ ደግሞ ውበት ለሚያስበው ለሚያሰላስለው ለሚያስተውለው ደግሞ ውስጣዊ ውበት እየሰጠነው ያለነው ምግብ አለ ወይ ብለን ቆም ብለን ልንመለከት ይገባል። ለዚህ ትልቅ ምግብ የሚሆነው በመንፈስ የምንዘራ እንድንሆን በስጋ እየዘራን የሚበሰብሰውን ስጋ ማጨድ እንዳይሆንብን መንፈሳዊ ዘሪ እንድንሆን መንፈሳዊ ነገርን መመገብ አለብን። ውስጥ ላለው ቅርጻችንም ልናስብ ይገባል። ያንን የሚያስብ ክርስቲያን አስተዋይ ይሆናል። ውስጡ ባዶ ሆኖ ከላይ ብቻ ደግሞ ሊያምር የሚሆን ሰው ቢጋጭ እንኳን ትዕግስት አይኖረውም፣ መንፈሳዊ ጥበብ ስለሌለው። ከሰው ጋር ቢጣላ መማታት መደብደብን ሊያስብ ይገባል፣ ወይም ደግሞ አእምሮአዊ የሆነውን ሐሳቡን መተው ይገባል ብሎ እንዲያስብ ያደርገዋል። ለምን? የጠነከረ አስተሳሰብ ስለሌለው፣ ውስጣዊ ቅርጹ ላይ ስላልሰራ። ስለዚህ አንተ ያለህበት ሐሳብ አንተ የተደገፍክበት ሐሳብ የትኛው ነው? ያንን ልንመልሰው ይገባል። ለውጭው የሰውነት ቅርጽ እንዳሰብክ ለውስጡም ልታስብ ይገባል። ክርስቲያን ከሆንክ ይሄ ማንነት ያንተ ማንነት ሆኖ ሊቀመጥ ስለሚገባ ማለት ነው። ሌላው ደግሞ ልናደርገው የሚገባው ትልቁ ነገር መልካም የሆነውን እግዚአብሔርን መያዝ አለብን መመገብ አለብን ስንል ለምንድን ነው ደግሞ ካልን በውሃ ፈሳሽ ዳር እንደተተከለች እንድንሆን ዳዊት በመዝሙሩ ላይ ገና ሲጀምር መዝሙር 1 ላይ ስንመለከት በውሃ ፈሳሾች ዳር እንደተተከለች እያለ የሚጠቅሳት አለች። በጊዜው አፈሬን የምትሰጥ እያለ የሚያትታት ደግሞ አለች። ስለዚህ በውሃ ፈሳሾች ዳር እንደተተከለች ልትሆን ይገባል። በእውነት አንተ ክርስቲያን ነህ። ስለዚህ በውሃ ፈሳሾች ዳር እንደተተከለች መልካም ተክል ልትሆን ይገባል። ሰውነትህ እግዚአብሔርን ቃል አውቆ ሰውነትህ እግዚአብሔር የሚሰጠውን የሚናገረውን ትእዛዛት በሚራብበት በሚጠማበት ሰዓት ሊያጠጣው የሚችል ሰውነት ሊኖርህ ይገባል። ልብህ የእግዚአብሔር ቃል መቃብር ልታደርገው ይገባል። ግን ይህ ደግሞ መቃብር ዘወትር ክርስቶስ ከመቃብር ደግሞ በትንሳኤ እንደተነሳ ዘወትር የክርስቶስን ቃል በትንሳኤ ከአንደበትህ በትንሳኤ ከሰውነትህ እያወጣች የምትመግብ አይነት ልዩ መቃብር አድርገህ ውስጥህን ልትሰራው ይገባል። ከዛም በኋላ ህይወትን ታስተካክላለህ። መስረቅ ሲያምርህ እንዳትሰርቅ ውስጥ ያስረዳሃል። ኃጢአት መፈጸምን ሲያምርህ ኃጢአት እንደሆነ በደል እንደሆነ ውስጥ ያስታውሳል። ትንሳኤ ያለበት መልካም መቃብር፣ ትንሳኤ ያለበት እግዚአብሔር የተቀበረበት መልካም መቃብር በልብ ውስጥ ሊኖር ይገባል። ያ ከሆነ በውሃ ዳር እንደተተከለች ተክል ትሆናለህ። ውሃ ብትፈልግ ስርህን አርዝመህ መጠጣት ብቻ ነው። ስለዚህ በእውነት ክርስቲያን ይህንን የሚያደርግ ከሆነ መንፈሳዊ ምግብን የሚመግብ ለተክሏ የሚገባትን የሚስማማትን ምግብ የሚሰጥ ይሆናል። ሌላኛውና ትልቁ ነገር ደግሞ ቀደምም እየደጋገምን ያለነው ነገር ቅርንጫፉ በወይን ግንዱ ላይ ባይሆን ኖሮ ምን ሊል አይችልም፣ ሊያፈራ አይችልም። ስለዚህ ትልቁ ነገር ልንመግበው የሚገባው ለህይወታችን ልናስተምረው የሚገባው ክርስቶስ ላይ መጣበቅ፣ እግዚአብሔርን በህይወታችን ውስጥ ሁሉ በመንገዳችን ሁሉ ማጣበቅ፣ በነገራችን ሁሉ ክርስቶስን ማስቀደም። ይሄ ክርስቲያን ማንነቱ ነው። ይሄ ክርስቲያን ሐሳቡ ነው። በዮሐንስ ወንጌል ምዕራፍ 15 ላይ ቅርንጫፍ በወይን ግንዱ ላይ ባይኖር ኖሮ ከራሱ ፍሬን ሊያፈራ አይችልም ይላል። ስለዚህ አንተም ክርስቶስ ላይ ባትጣበቅ መልካሙ ግንድ ላይ ባትገኝ ኖሮ መልካም ፍሬ ልታፈራ አይቻልም። ስለዚህ በእውነት መልካም ፍሬን ማፍራት የምታስብ ከሆነ እውነተኛው ከሆነው መልካም ከሆነው ግንድ ክርስቶስ ላይ ተጣበቅ፣ እግዚአብሔር ላይ ተስተካክለ ኑር።
በህይወት ውስጥ በመንገድ ውስጥ በነገር ውስጥ ሁሉ እግዚአብሔርን አስቀድም። ያኔ ፍሬ የሚያፈራ መልካም ቅርንጫፍ ትሆናለህ። የመጀመሪያው መልካም መሬት ለመሆን ጣር። ሁለተኛው ደግሞ መልካም የሆኑ ምግቦችን ተመገብ። መልካም የሆኑ ደግሞ መጠጦችን ጠጣ። መንፈሳዊ የሆኑ ዕውቀቶችን ለራስ ስጥ። አሁን ሶስተኛው ደግሞና ትልቁ ሐሳብ አንድ ዛፍ ደግሞ እንግዲህ መልካም ዛፍ ላይ ተተከለ፣ መልካም መሬት ላይ ተተከለ። ምግቡ እየተሰጠው እየተንከባከቡ ከፍ አደረጉት። አሁን ደግሞ በሶስተኛነት ሊያረጉለት የሚገባው ትልቁ ነገር አረሙ መንቀል ያስፈልጋል። ተባዮችን ደግሞ እንዳይኖሩ መድኃኒት መርጨት ያስፈልጋል። ካሉም ማጥፋት ያስፈልጋል። ስለዚህ አሁን ሶስተኛ ላይ የምታደርገው ትልቁ ነገር ደግሞ ይሄንን ነው። አረምን ከህይወት ውስጥ መንቀል አለብህ። ተባዮቹን ከህይወት ውስጥ ማባረር መቻል አለብህ። ተባዮቹ ክፉ የሆኑ የማይጠቅሙ አትክልትህን የሚያበላሹብህ እንደሆኑ ሁሉ በህይወት ውስጥ ያሉ ብዙ ተባዮች አሉ። በህይወት ውስጥ ያሉ ብዙ ክፉ ነገሮች አሉ። እነሱ መንቀል ያስፈልጋል። ሰው የሆኑ ተባዮች ሊኖሩ ይችላሉ። ህይወትህን እያበላሹት እያጠፉብህ ያሉ ብዙ ተባዮች። ደግሞ እንደዚሁ መልካም ያልሆኑ ሱሶች፣ መልካም ያልሆኑ ልምምዶች ህይወትህን እያረዘሙብህ ሐሳብህን ደግሞ እያቀዘቀዙብህ ያሉ ሊኖሩ ይችላሉ። መቼ ልሞት መቼ ልጥፋ ያልክበት ዘመን እንዲመጣ ያደረጉ ሊኖሩ ይችላሉ። አንተ እየባንከክ ያለው ለብዙ ዓመታት ነው። ስለዚህ አሁን እኮ ማረፍ አለብህ፣ ብትሞት ታርፋለህ እያለ ውስጥ እንዲነግርህ እያደረገ ያለው ትልቁ ነገር ብዙ አረሞች በህይወት ውስጥ ስላሉ እነዚህን ልትነቅላቸው ይገባል። እነዚህን ልታጠፋቸው ይገባል። በነገራችን ላይ በጣም ልንሰራው የሚገባው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ክፉ ባልንጀሮች መልካም አመልን ያስተዋሉ መልካም አመልን ያጠፋሉ ያለው ትልቁን ቃል መፈጸም ግዴታችን። ክፉ ባልንጀራ በህይወታችን ካለ ልናስወጣው ይገባል። ወይ መልካም እንዲሆን ልንረዳው ይገባል። ካልቻልን ግን እንዲወጣ ይገባል። ለምን? ክፉ እንድንሆን ያደርገናል። በኃጢአት ውስጥ እንድንመላለስ ያደርገናል። በበደል ውስጥ እንድንመላለስ ያደርገናል። ኃጢአት አጭር መንገድ ሆኖ እንዲታየን ሊያደርግብን ሊጥር ይችላል። ስለዚህ ክፉ ባልንጀርነት መልካም አመልን ያጠፋል እንዳለ ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ ክፉ የሆኑ ደግሞ ጓደኞች በኃጢአት በክፋት በደል መራመድ መንገድ መስሎ የሚታያቸው በአቋራጭ ለመጽደቅ በኃጢአት ውስጥ መመላለስ ትልቅ ጥበብ መስሎ የሚታያቸው ጓደኞች በህይወትሽ ውስጥ ካሉ እነዚህን ጓደኞች ልታስወጪ ይገባል። በትጂ የነፍሱን ነፍስ መዳን ላንቺም ስለሚያሳስብ ስለርሱ ስሪ። እርሱ ግን ማትጂ ከሆነ አንቺ ከመበስበስሽ ከመበላሸትሽ በፊት እነዚህ መልካም ያልሆኑ ጓደኞች ሊወጡ ይገባል። ለዚህም ቅዱስ ጳውሎስ ክፉ ባልንጀርነት መልካም አመልን ያጠፋል ብሎ ተናግሯል። ስለዚህ በህይወት ውስጥ አረም የሆነበት ትልቁ ነገር ክፉ ባልንጀራ ነው። ክፉ ዘመን፣ ክፉ ሰው ነው። ቤተሰብ ውስጥ ሊኖር ይችላል፣ ጓደኞች መካከል። ያንን አስተካክል። በዚህ በዮሐንስ ወንጌል ምዕራፍ 12 ላይ ደግሞ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬን ታፈራለች እያለ ተናግሯል። ስትወድቅ ጠላቴ ሆይ ደስ አይበልህ፣ ዛሬም ቢጨልምብኝ የሚያበራልኝ እግዚአብሔር አለ። ዛሬም በወድቅ ነገ ደግሞ እነሳለሁ፣ ደስ አይበልህ እያልክ ነው ጠላትህን ያለው? ወይስ ጨለማ ውስጥ ሆነ እየቆዘምክ ነው? ወይስ ደግሞ በጨለማ ውስጥ ሆነ መጥፋትን እያሰብክ ነው? አንዲት ስንዴ ብትወድቅ፣ አንዲት ስንዴ ብትጣል ለመበስበስ ፈቃደኛ ከሆነች ከሞተች መልካም ፍሬን ማፍራት ትችላለች። ግን ደግሞ እንደዛው ከሆነች ሳታፈራ እዛው ትጠፋለች። ይህንን የወንጌል ክፍል መተርጉማን አንድም በጌታችን በመድኃኒታችን በኢየሱስ ክርስቶስ ይመስሉታል። እርሱ መስዋዕት ሆኖ ራሱን ሰጥቶ ራሱንም ደግሞ አድርጎ መልካም የሆኑ ፍሬዎችን መልካም የሆኑ ስጦታዎችን ሰጥቷል። አንዱም ነገር እርሱ ነው። ሁለተኛው ደግሞ እየወደቀ ያለ ክርስቲያንም ሊያስበው ይገባል። በወደቀበት ሰዓት ራሱ ፍሬ ሊያፈራ ይችላል። ለምን? በውስጡ ያለው ጥንካሬ የእግዚአብሔር ጥንካሬ ስለሆነ። ስለዚህ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬን ታፈራለች እያለ ተናግሯልና ብትወድቅም የምታፈራ ፍሬ ሁን። ቅዱስ ጳውሎስ እየደጋገመ ሲመክራቸው ፍሬ ከሌለው የጨለማ ስራ ራቁ ይላል። አሁን ያለህበት ጨለማ ፍሬ ልታፈራበት የማትችልበት ከሆነ እመነኝ፣ ከዛ መነቀል አለብህ፣ መውጣት አለብህ። ነገ ዛሬ ላይ
ራሴን ላጥፋ ራሴን እንዲል አድርግ እያሉ እንዳሉት መካከል የምትሆንበት መንገድ ላይ ነው ያለው። ስለዚህ ከዛ ተነቅለህ ውጣ፣ መልካም ፍሬን ማፍራት አለብህ። ስለዚህ ትልቁ ነገር በህይወት ውስጥ ያሉ አረሞችን ነቅለት ልትጥላቸው ይገባል። ስለዚህ በሶስተኛነት መልካም መሬት ላይ በመጀመሪያ ከተተከለ በኋላ ላይ መልካም ምግብን መልካም ውሃን ከሰጡት፣ በሶስተኛነት ደግሞ አረሙን ሊያረሙለት እንዲሁ ደግሞ ተባዩን ደግሞ ሊያጸዱለት ይገባል። በአራተኛነት ደግሞ አንዲት ዛፍ ከፍ ብላ ስታድግ ከፍ ስትል ደግሞ በአካባቢዋ ላይ ውሃ ብታጣ እንኳን ስሯን አርዝማ ውሃ ወዳለበት መሄድን ትፈልጋለች። ስለዚህ አንተ ያለህበት ቦታ ጽድቅን የተራበ ኃጢአት የበዛበት በደል የበዛበት ድርቅ የሆነበት የኃጢአት ፀሐይ ወጥቶባት በረሃ የሆነች ቦታ ላይ ከሆነ ያለው መልካሙን ውሃ ለመጠጣት መልካሙን ክርስቶስን ወደ ህይወት ለማምጣት ስርህን አርዝማል። በተለያዩ አጋጣሚዎች ከሀገር ወጥተህ ከቤተ ክርስቲያን ርቀህ ከመንፈሳዊ ነገሮች ጠፍተሃል ወይስ በተለያዩ አማራጮች እግዚአብሔርን ፍለጋ ተጉዘሃል? ይሄ ሁላችንም ራሳችንን ልንጠይቀው ይገባ ነው። በነገሮች መካከል ሁሉ ብናልፍ፣ በየትኛውም ተራራ ላይ ብንወጣ፣ በየትኛውም ደግሞ ቦታ ላይ ብንቆም እግዚአብሔር ከኛ ጋር አለ። ያንን አስበን ከእግዚአብሔር ጋር እየሄድን ነው ወይስ እዚህ ቤተ ክርስቲያን የለም ብለን መተኛቱን እያበዛን ነው? እዚህ ቤተ ክርስቲያን የለም ብለን ከእግዚአብሔር ጋር እየተለያየን ነው? ያ የሁላችንም መልስ ነው። ወይስ ደግሞ በኃጢአት ውስጥ ኖረህ ልብህ ተሰብሯል፣ ልብህ አዝኗል፣ እግዚአብሔር ግን አይታረቀኝም ብለህ ተደብቀ ቀርተሃል? ስርህን አርዝመው ውሃ ወዳለበት ቦታ ሄደህ መልካሙን ውሃ ጠጣ። የተሰበረው ልብህ ይነቃል፣ የተጨነቀው ሐሳብህ ደግሞ ይስተካከላል። ለዚህ ነው ዳዊት በመዝሙሩ ላይ መዝሙር 50 ላይ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላል። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። ስለዚህ በእውነተኛ ሐዘን ስለ ኃጢአትህ እያመረርክ ስታለቅስ፣ ስለ በደልህ እያመረርክ ደግሞ አምላኬን በድዬዋለሁ ብለህ ስታስብ ይህንን ማሰብህን እግዚአብሔር አይንቅም፣ እግዚአብሔር ያከብርልሃል። የተሰበረውን የተዋረደውን ልብ እግዚአብሔር አይንቅም። እውነት እግዚአብሔርን በድዬዋለሁ፣ እግዚአብሔር ላይ ተነሳስቻለሁ፣ ልቤን ደግሞ ነፍቻለሁኝ፣ ልቤን ደግሞ አክብጃለሁኝ ብለህ ባሰብክባቸው ደቂቃዎች ውስጥ ሊምርህ የታመነ ደግ የሆነ አባት አለ። ስለዚህ በእነዚህ ደቂቃዎች መካከል ውስጥ እግዚአብሔር ካንተ እንደተለየ ቢሰማህ ግን ደግሞ ያንተን መሰበር እግዚአብሔር ካንተ እንደተለየ ደግሞ ስታስብ ልክ ደግሞ የከበደውን ልብ ልታዋረድ እንዳሰብክ መመልከትህን እግዚአብሔር ያያልና ወደ እግዚአብሔር ልትመጣ ወደ እግዚአብሔር ልትጠጋ ይገባሃል። ምክንያቱም ይህንን ሐሳብህን የማይነቅ ደግ የሆነ አባት ስላለህ ማለት ነው። ስለዚህ በአራተኛነት ደረጃ ስርህን አርዝመህ ውሃ ወዳለበት ቦታ ልትሄድ ይገባል። ብዙዎቻችን እናማራለን፣ ብዙዎቻችን እናዝናለን። የት ማልቀስ እንደሚገባን ስለማናውቅ ሰው ፊት አልቅሰን እግዚአብሔር ደግሞ አልሰጣለኝ እንላለን። ያለቀስነው ወደ ሰው ነው፣ ግን እግዚአብሔርን አማረናል። ስለዚህም ነው ዳዊት በመዝሙሩ ላይ መዝሙር 125 ላይ በለቅሶ የሚዘራ በደስታ ደግሞ ያጭዳል ይላል። በለቅሶ የሚዘራ በደስታ ደግሞ ይሰበስባል ይላል። ስለዚህ እግዚአብሔር ፊት ሄደህ መልካሙን ልብህን ገልጸ በእውነት አደባባይ ላይ ቆመህ ያለቀስከውን ለቅሶ እግዚአብሔር በደስታ ደግሞ ሊያሰበስብህ በደስታ ደግሞ የዘራኸውን ዘር እንድታጭድ ሊያደርግህ የታመነ አምላክ ነውና የምታለቅስበትን ቦታ ላይ ሰው ፊት ያለቀስክ ከሆነ ያለቀስከው ለሰው ነው፣ ፈጣሪህን አታማር። ግን ወደ እግዚአብሔር ከሆነ የእግዚአብሔርን ሐሳብ የሚነኩ የእግዚአብሔርን ሐሳብ ደግሞ የሚያስታውሱ ልጄ ሆይ ብሎ ደግሞ ወደ አንተ እንዲያቀና የሚያደርጉ ናቸውና ወደ እርሱ አልቅስ። ሌላኛውና አምስተኛው መልካም መሬት ላይ ተተከለ፣ መልካም ምግብ መልካም ውሃ የተሰጠው አረሙ የታረመለት ቢደርቅ እንኳን ስሩን አርዝሞ የሚጠጣ ዛፍ የሆነ ደግሞ ያደገው ዛፍ የሚያደርገው አንድ ነገር አለ። እርሱም ለአካባቢው ጥላ ይሆናል። ከስር ደግሞ አፈሩን ቆንጥጦ ይዛል። በተለያዩ መንገዶች የሚመጡ የመሬት ነገሮች እንዳይፈጠሩ ሊያደርግ ይችላል። ስለዚህ አንተ መልካም ዛፍ ሆነ ካደግ በእነዚህ መካከሎች ውስጥ ካለፍክ ለአካባቢህ ጥላ ትሆናለህ። የኃጢአት ፀሐይ ቢወጡ ያንን ዘመን ያንን ቦታ እንዳያቃጥሉ ታደርጋለህ፣ ታስጠልላለህ። መልካም ፍሬን ስትሰጥ ስጦታን ታቀርባለህ። በአንተ የሚሰሩ መልካም ነገሮች ይደረጋሉ። መሬቱን ቆንጥጠ እንዳያስከው በእምነት በሐሳብ በመልካም ነገር ዙሪያህና አካባቢ ቤተሰብ ሁሉ እንዲጠበቅ ምክንያት ትሆናለህ። መቼ? ያንን መልካም የሆነውን ዛፍ ሆነ ስታድግ ማለት ነው።
ስለዚህ አምስተኛው ነገር ጥላህን የምታጠላ እንዲሁ ደግሞ አፈሩን ቆንጥጣ የምትይዝ የምትሆን ዛፍ ልትሆን ይገባል። ይህንን ሁሉ ነገሮች ካልን በኋላ ይህንን ነገሮች ካሰብን በኋላ አምስቱን ዋና ዋና ያልናቸውን ነገሮች ከፈጸምን በኋላ መልካም ፍሬንስ ደግሞ ማፍራታችን ጥቅሙ ምንድነው ብለን ልናስብ እንችላለን። ምን ጥቅም አለው መልካም ፍሬ ማፍራታችን ካልን ለዚህም ደግሞ መልስ አለ። የመጀመሪያው ነገር ነገሮች ሁሉ ላይ ስኬታማ የምትሆንበት መንገድ ትለብሳለህ። ላንተ የሆነ ለሚገባህ ነገሮች ላይ ሁሉ ስኬታማ ትሆናለህ። በስኬት መንገድ ላይ ትመላለሳለህ። ዳዊት በመዝሙሩ ላይ እንዳለው በጊዜዋ ፍሬዋን እንደምትሰጥ ብሎ እንደጠቀሳት ትሆናለህ። በአግባቡ በሚጠበቅብህ ነገሮች ሁሉ ላይ ሆነ ትገኛለህ። በነገሮቹ ሁሉ ሳይረፍድ ሳይዘገይ ወደ ኋላም ሳይል ወደፊትም ሳይል በሰዓቱ የምትደርስ ትሆናለህ። ስኬት ያንተ ይሆናል። በትምህርት፣ በስራ፣ በቤተሰብ፣ በህይወት ውስጥ መልካም ነገር ይኖራል። መቼ? መልካም ፍሬን ማፍራት የቻልክ ሰው ስትሆን ማለት ነው። እንዲሁ ፍሬ ደግሞ ማፍራትህ ሌላ የሚጠቅምህ ሁለተኛው ነገር ደግሞ መልካም ፍሬ የፈራብህ መልካም ፍሬ የተገኘብህ መሆን በራሱ ካንተ ታይቶ ይታወቃል። ስለዚህ በኑሮ በሐሳብህ በመንገድህ በህይወት ውስጥ ሁሉ ይሄማ ፍሬያማ የሆነ ሰው ነው ተብለህ ለነገ እድል የሚከፍትልህ ህይወት ላይ ትገኛለህ። መቼ? መልካም ፍሬን ደግሞ ያለብህ ስትሆን። ለዚህም ነው በወንጌል ላይ በማቴዎስ ወንጌል ምዕራፍ 7 ላይ ስለዚህ ከፍሬያቸው ታውቃቸዋላችሁ እያለ ወንጌል የሚጠቅሰው። ከፍሬያቸው ይታወቃሉ። ከሚናገሩት ንግግር ሲሳደብ የሚውል ከሆነ ይሄማ ሰው የሚውልበትን ማስተካከል አለበት እንድትል ውስጥ ሊያደርግ ይችላል። የሚናገረው ነገር ደግሞ የከበደ ሲሆን ይሄ ሰው አንባቢ ነው፣ ይሄ ሰው ብዙ የተማረ ነው፣ ብዙ ሪሰርች የሚያደርግ ነው ብለን እንድትገምተው እንኳን ያደርጋል። ስለዚህ መልካም ፍሬን ደግሞ ያፈራህ ከሆንክ በዚሁ ልክ የሆንክ ትሆናለህ ማለት ነው። አይተው ራሱ የሚናገሩልህ ትሆናለህ። ሌላኛው ነገር ውስጥህ ሰላም ይሆናል። ህሊናህ ሁሉ ይስተካከላል። አይምሮ ሰላሙን ያገኛል። ባለበት የማህበረሰብ ደግሞ ክፍል ውስጥ ሁሉ መልካም ነገር ውስጥ ትገኛለህ። ከእግዚአብሔር የተቀበልከው ብዙ ነገር ስላለ እግዚአብሔር ባንተ ውስጥ ስለሚነበብ ስጦታ አድርገህ የምታቀርበው እግዚአብሔርን ነው። ስለዚህ እግዚአብሔርን መቀበል የማይፈልግ ማንም የለምና በክብር በደስታ በመልካም ነገር ሁሉም ይቀበላል። ስለዚህ ይህ ራሱ መልካም ፍሬ የማፍራት ውጤት ነው። ከሁሉ በላይ ደግሞ በዚህ በገላትያ ሰዎች ምዕራፍ 5 ላይ ቅዱስ ጳውሎስ የተናገራቸው የመንፈስ ፍሬ የተባሉትን የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ናቸው የተባሉት ሁሉ ይሰጣል። መልካም ፍሬን የምታፈራ መንፈሳዊ ፍሬን እንድታፈራ ደግሞ ላይ ያለህ ከሆንክ እነዚህ ነገሮች ይሆኑልሃል። ፍቅር በፍቅር ትሆናለህ። በፍቅር የተሞላህ ወዳድ ተወዳጅም ትሆናለህ። ደስታ የበዛልህ ሌላውን የምታስደስት አንተም የምትደሰት፣ ሰላምህ የበዛልህ ለሌላውም ሰላም ይሆንክ አንተም ሰላምህ የተጠበቀ፣ ትዕግስትን የምትወድ ለኃጢአት ለክፋት ለበደል የማትቸኩል ግን በጥበብ ነገሮችን አስተውለህ የምትመለከት ትሆናለህ። ቸርነትን የምትወድ ስስት የሌለብህ የተጨበጠው እጅህ ሊዘረጋ እንደሚችል የምታስብ ትሆናለህ። በጎነት ያለበት ልብህ የሚራራ ሐሳብህ ደግሞ ለሌሎች የሚቀና ሆነ ትገኛለህ። እምነት ያለህ እግዚአብሔርን የምታስብ በእምነቶች መካከል የምታልፍ በሌሎች ውስጥ መታመንን ያተረፍክ ትሆናለህ። መንፈሳዊ ፍሬ ይጨመርልሃል። የዋሃት ይኖርሃል። ራስህን ትገዛለህ። ከሁሉ በላይ ደግሞ ነገሮችን አመዛዝን የምትመለከትበትን ማንነት ትለብሳለህ። ይሄ ሁሉ መንፈሳዊ ፍሬን የምታነቃበት የምታስተካክልበትን መልካም ፍሬን ስለማፍራት ስታስብ የሚሆንልህ ነገር። ይሄ ያለው ሰው ምን ይፈልጋል? ሰላም ሰላም ነው። ደስታ ደስታ ነው። ፍቅር ፍቅር ነው። ቸርነት ቸርነት ነው። በጎነት በጎነት ነው። ከሁሉ ጠቅልሎ ራሱን የገዛ ነው። ምን ይፈልጋል? ምንም። ይህ ሁሉ የመልካም ፍሬዎች ውጤት ነው። ከሁሉ በላይ ደግሞ መነሻ አድርገን ያሰብነውን ሐሳብ መነሻ አድርገን የተነሳንበትን በዮሐንስ ወንጌል ምዕራፍ 15 ላይ ያለውን ልዩ ጥቅስ ልዩ ሐሳብም ደግሞ መልስ አድርገን የምትገኝም የምትሆን ትሆናለህ። የትኛውንም ደግሞ ካልን ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል የሚል ቃል ተናግረን ነበር። ፍሬውን የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። በዚህ በዮሐንስ ወንጌል ምዕራፍ 15 ላይ ያልናት ቅድም የተነሳንበት ክርስቶስን የወይን ገንድ ብለን የተናገርንበትን ርዕስ ያደረግንበትን ሐሳብ ላይ ያለውን ደግሞ የምትመልስ ትሆናለህ። ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራል።
ስለዚህ መልካም ፍሬ የሚታይብህ ከሆነ ነገም እንድታፈራ አሁንም እያጠራልህ ከዚህ በላይ መባረኮችን እያደረገልህ ከዚህ በላይ በረከቶችን እያደረገልህ ህይወትህን ያስፋፋልሃል። በዚህ ውስጥ የምትመላለስ ከሆነ በረከትን ሰላምን የምትወርስ በህይወት ጥበብን የምትለብስ ሆናል። ስለዚህ ክርስቲያኖች በእውነት ወጣትነታችንም ላይ ሐሳባችንም ላይ ከፍ አድርገን ልናስብ የሚገባን ትልቁ ነገር ቢኖር መልካም ፍሬን ስለማፍራት መኖር። ስለዚህ እንዴት ላፍራ ምንልካለን? የመጀመሪያው ነገር በመልካም መሬት ላይ እንተከል፣ መልካም የሆኑ ምግቦችን እንመገብ፣ መልካም የሆኑ ውሃዎችን መልካም የሆኑ መጠጦችን እንጠጣ። በዮሐንስ ወንጌል ላይ እንደተጠቀሰልን የዘላለም ህይወት ምንጭ የሆነውን ክርስቶስን መጠጣት ያስፈልገናል። አረማችን ሊታረም ያስፈልጋል። ተባዩ ሊጠራ ይገባል። ደግሞ ካጠገባችን መልካም የሆነ ውሃውን ብናጣ ስራችንን አርዝመን ልንጠጣ ይገባል። ከሁሉ በላይ ደግሞ ጥላ ከለላ ደግሞ የሆንን ዘመናችንን ሐሳባችንን አካባቢያችንን ሁሉ ጠቅልለን በክርስቶስ ፍቅር ቆንጥጠን የምንይዝ የምንሆንበትን ወደ ሃይማኖት የሚቀኑትን እንዲቀኑ የምናደርግበት ጥበብ እንማራለን። ስለዚህ መልካም ፍሬን ማፍራት ለሁሉም ክርስቲያን ግዴታ ነው። ለምን? መልካም ግንድ ከሆነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ላይ የተጣበቀን ስለሆነን ማለት ነው። ስለዚህ ሁላችን መልካም ፍሬ እንድናፈራ የአምላካችን የመድኃኒታችን የልዑል እግዚአብሔር መልካም ፈቃድ ይሆንልን። ይህንንም ደግሞ ድምጽ የሰማን ነገራችንን ሐሳባችንን ህይወታችንን ሁሉ በእነዚህ ነጥቦች ሁሉ መርምረን የጎደለውን ሞልተን ደግሞ የሞላውን ደግሞ አስተካክለን አቅንተን እንዲያፈራ እንዲለመልም ለነገው ቦታውን ሰጥተን ልንቀጥል ይገባናል። መልካም የሆኑ ነገሮች ሁሉ በህይወታችን ውስጥ እንዲሆንልን የእርሱ መልካም ፈቃድ ይሆንልን። ይህንን ድምጽ ብዙዎች እንዲሰሙት ሼር ማድረጋችንን አንርሳ። በቀጣይ ደግሞ እንዲሁ ባነሳናቸው እንድናነሳቸው ባሰባችሁት በጠየቃችሁ ጥያቄዎች ላይ ሁሉ ደግሞ ሌሎች ቪዲዮዎችን የምናዘጋጅ ይሆናል። መልካም ቀን መልካም ጊዜ ለሁላችን ይሁን።